ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የሲኦሲ ጥያቄዎችን እናለን የፕሮጀክት ጥያቄዎችን ማለት ነው። በባለፈው ከሰራውላችሁ እየቀጠለ ነው። እዚህ ጋር እንደምትመለከቱት የፕሮጀክት 1 ጥያቄ የሚያወራው ስለ ፕሮሰስ ፋይናንሻል ትራንዛክሽን እና ፕሪፔር ፋይናንሻል ሪፖርት ነው የሚያወራው። ስለዚህ እዚህ ጋር እንደምትመለከቱት ኬዝ ወይ ሲናሪዮ 1 ይላል። ሲናሪዮ 2 ደግሞ በሚቀጥለው እናያለን። እዚህ ጋር የመጀመሪያው የሲናሪዮ 1 ጥያቄ እንደምትመለከቱት ስለ ዲፕሬሲዬሽን ነው የሚያወራው። እያንዳንዱ ነገር በደንብ ያየነው እንሄዳለን። በደንብ ተከታተሉ። እያንዳንዱ ሀሳብ ምን እንደምትል ምን እንደሚጠይቅ ካለው ሀሳብ አንግል እንዴት እንደምንሰራ እያንዳንዱን ነገር በደንብ ተከታተሉ። አብረን እናያለን ማለት ነው። ሶ ኤቢሲ ካምፓኒ ፐርቼዝ ኢኩዊፕመንት ወርዝስ ብር 80,000 ብር ኦን ሐምሌ 1 2011 ነው የሚለው። ኤቢሲ የሚባል ካምፓኒ አለ። ይሄ ካምፓኒ ደግሞ ኢኩዊፕመንቶችን የተለያየ አይነት ኢኩዊፕመንቶች አሉ። እነዚህ ኢኩዊፕመንቶችን አርጓል ነው የሚለው። እዚህ ጋር ላይ ገዝቷል ነው የሚለው። ሲገዛ ደግሞ ሐምሌ 1 2011 ነበር ጊዜው። ሶ ይሄንን ኢኩዊፕመንት ሲገዛ አጠቃላይ 80,000 ብር አውጥቷል። እዚህ ስለዚህ 80,000 ብር ገዝቶ ማን ነው አውጥቶ ይሄን ኢኩዊፕመንት ገዝቷል ሐምሌ 1 2011 ዓመተ ምህረት። እዚህ ሲቀጥል it had useful life of 10 years with no estimated salvage value ነው የሚለው። ምንድነው ይሄ ማቴሪያል ደግሞ ወይም 80,000 ብር አውጥታችሁ የገዛችሁት ማቴሪያል ወይንም ኢኩዊፕመንት የሚያገለግለው ለ10 አመት ብቻ ነው ይላል። ለ10 አመት ካገለገለ በኋላ ደግሞ ምንም አይነት ሳልቫጅ ቫልዩ የለውም ነው የሚለው። ስለዚህ what talking about ከመጽሐፉ ወይም እንደተማራችሁ ፋክተር አፌክት ኦር ዲፕሪሲዬሽን የሚባሉ 3 ነገሮች አይተን ነበር ወይ 3 ነገሮች አሉ። the value of the asset የሚባለው ወይ the cost of the asset የሚባለው useful life የሚባለውና salvage value የሚባለው። ስለዚህ ከዚህ ውስጥ ሳልቫጅ የሚባል 10 አመት ካገለገለ በኋላ ይሄ ማቴሪያል ምንም አይነት ሳልቫጅ ቫልዩ የለውም። ኖ ኤስቲሜት ሳልቫጅ ቫልዩ። ሳልቫጅ ቫልዩ ከሌለው ደግሞ ይሄ ማቴሪያል ምንድነው የምታደርጉት? ዲስካርድ ነው የምታደርጉት። ወይ ሴል አይደረግም ወይንም ደግሞ ኤክስቼንጅ አይደረግም with new materials። ስለዚህ ያላችሁ አማራጭ ዲስካርድ ነው መጣል የምታደርጉ ወይ መወርወር ነው የምትችሉት። ሶ ይሄ ሐሳብ ካለ በኋላ ወረድልና the company depreciated the equipment using straight line method ነው የሚለው። አጆል እዚህ ጋር ደግሞ የምትመለከቱት 4 አይነት የዲፕሪሲዬሽን ሜትዶች አሉ። የመጀመሪያው ስትሬት ላይን ሜትድ ይባላል። ሁለተኛው ዩኒት ኦፍ ፕሮዳክሽን ይባላል። ሶስተኛው ደብል ዲክላይን ይባላል። አራተኛው ሰም ኦፍ ዲጂት ይባላሉ። ስለዚህ ከነዚህ ከአራቱ አይነት የዲፕሪሲዬሽን ሜትዶቹ ውስጥ ተጠቀሙ የሚለን ስትሬት ላይን ሜትድ የሚለው ነው። ሶ as an indicator the straight line means that's constant each depreciate የሚያደርገው ወይ depreciation expense ኮንስታንት ነው የሚሆነው ስትሬት ላይን ስለሚለን ማለት ነው። ሌላኛው the accounting period of is from ሐምሌ 1 to ሰኔ 30 ከሐምሌ 1 እስከ ሰኔ 30 ሆነ ማለት that's 12 months ወይም 1 years የአካውንቲንግ ፒሪየድ ነው ያለው። ታዲስ እንደኛ እንደ ኢትዮጵያውያን የበጀት አመት ስንቆጥር የአዲሱ አመት በጀት የሚጀምረው ሐምሌ 1 ቀን ነው። ነገር ግን ዙሩ የበጀት አመቱ ሲዘጋ ደግሞ ሰኔ 30 ነው። ስለዚህ ሐምሌ 1 እስከ ሰኔ 30 ሚል ካለ ያንድ በጀት አመት ነው። ዛት ኢስ 12 መንዝ ወይ 12 ወር አለ ማለት በዚህ መካከል ላይ። ስለዚህ ይሄን የስትሬት ላይን ዲፕሪሲዬሽን በዚህ በ12 ወር ውስጥ ወይም የአንድ አመት ዲፕሪሲዬት ማን ነው ሲታሰብ የስትሬት ላይን ሜትድ ዲፔንድ ተደርጎ ሰርቷል ነው የሚለው። ሌላኛው the company decided to use revaluation models for valuing of equipment in 2024 and at the ሐምሌ 1 2014 ነው የሚለው። አችሁ ከዚህ ጋር በደንብ መከታተል አለባችሁ። በደንብ እዚህ ጋር ላይ 24 የሚለውን 14 በሚል አስተካክሉልኝ። ምንድነው እዚህ ጋር ላይ ይሄ ካምፓኒ ወይንም ይሄ የተገዛው ኢኩዊፕመንት የገዛው ተቋም ይሄንን ማቴሪያል ለአንድ አመት ያክል ወይንም ከሐምሌ 1 እስከ ሰኔ 30 ዲፕሪሺየት ካደረገ በኋላ ወይም ስትሬት ላይን ዲፔንድ አድርጋችሁ ወይም በስትሬት ላይን ሜትድ ተጠቅማችሁ ካልኩሌት ካደረጋችሁ በኋላ ይሄ ማቴሪያል ምን ታደረገ ነው የሚለው revaluation of the model ወይም ደግሞ for the value of equipment ነው የሚለው።
መቼ ላይ 2014 እሺ 2014 ይሄኛው መጀመሪያ የተገዛው ስንት ነበር 2011 ነገር ግን ሪቫሉሽን የተደረገው ስንት አመት በኋላ ከ3 አመት በኋላ ማለት ነው ይባላል ስለዚህ ሪቫሉሽን ሜተድ ወይም ደግሞ ሪቫሉሽን ቫልዩ ኦፍ ኢኩይፕመንት ማለት ይሄ ማቴሪያል ለ3 አመት ያክል ዲፕሪሲዬሽኑ ካልኩሌት ከተደረገ በኋላ የሚቀረው ቡክ ቫልዩ አለ ያ ማለት ኮስት ማይነስ አኩሙሌትድ ዲፕሪሲዬሽን which is equal to book value of the material or carrying value ይባላል ይሄ carrying value ደግሞ ከ3 አመት በኋላ እየተቀመጠ የሆነ ቁጥር አለ ከዚህ ቁጥር ጋር ሲወዳደር ይሄ ማቴሪያል ሪቫሉሽን ሲደረግ ወይም በትክክል ዋጋው ሲገመት ስንት ሺህ ብር ያወጣል ነው የሚለው was value are 70 ሺህ ብር ያወጣል ነው የሚለው ግልጽ ነው 70 ሺህ ብር ያወጣል ከ3 አመት በኋላ ካልኩሌት ሲደረግ by professional evaluator ነው የሚለው በጣም ብቁ በሆኑ ወይንም ዕውቀት ባላቸው ወይንም ይሄን ስራ በትክክል ኤክስፒሪየንስድ በተደረጉ ሰዎች በትክክል ዋጋው ሲተመን ወይም ሪቫሉሽን ሲደረግ ዋጋው በዛን ሰዓት ከ3 አመት በኋላ 70 ሺህ ብር ያወጣል ተብለናል ጥያቄው ይሄን ይመስላል ይሄን ከተጠየቅን በኋላ ምን ተጠይቀናል ማለት ይሄኛውን ጥያቄ ከተሰጠን ወይም ደግሞ የሰንተንስ ካለ በኋላ የተጠየቅናቸው ጥያቄዎች እዚህ ተቀምጠዋል ታስክ 1 show the initial recognition of the assets with the journal entry የመጀመሪያው ምንም የሚያስጨርሽማ ነገር የለውም ሪከርድ አድርጉ ነው ኢኒሻሊ as recognize ወይንም ሪከርድ አድርጉ ነው የሚለን ወይም ጆርናል አድርጉ ይላል ሁለተኛው calculate the depreciation expense ይሄ ነው ትልቁ ነገር ኤክስማን ነው depreciation expense-ን ካልኩሌት አድርጉ ነው የሚለው ለምሳሌ ሪካርዲንግ ኦፍ ዘ ጆርናል ኢንትሪስ እንዲሁም depreciation expense-ን ካልኩሌት ካደረጋችሁ በኋላ ማርጉ ይላል ሪካርድ አድርጉ ወይም መዝግቡ ይላል እንዲሁም determine the carrying amount of to including the balance sheets reporting for years of 2012 2013 እና 2014 ይላል ብዙ ነው የሚጠይቀን ከዚህ ጋር ላይ የመጀመሪያው depreciation expense ፈልጉ ይለናል ሁለተኛው ሪካርድ አድርጉ ይለናል ሶስተኛው carrying value ወይንም book value ምንለው ፈልጉ ይለናል ይሄን ከሰራን በኋላ ደግሞ አድርጉ ይላል ባላንስ ሺት ስሩ ይላል የስንቱን የ3 አመት 2012 2013 እና 2014 ፈልጉ ይላል ብዙ ጥያቄ ነው ሁለተኛው ታስክ ላይ ሶስተኛው compare revaluation እዚህ ላይ ተመልከቱ surplus and deficit of ሐምሌ 2014 and pass of the necessary journal entry ይላል ምንድነው እዚህ ጋር ላይ ሪቫሉሽኑን ኮምፔር አድርጉ ነው የሚለው ያ ማለት ይሄ 80 ሺህ ብር ያወጣው ወይም አውጣችሁ የገዛችሁት ማቴሪያል ከ3 አመት በኋላ የሆነ ቡክ ቫልዩ አለው ይሄ ቡክ ቫልዩ ሪቫሉሽን ሲደረግ 70 ሺህ ያወጣል ተብለናል 70 ሺህውንና ይሄ ከ3 አመት በኋላ የ80 ሺህ ብሩ አማውንት ሁለቱን ስታወዳድሩ ኪሳራ ነው ወይስ ዴፊሲት ነው ወይንም ሰርፕለስ ወይም ትርፋማ ነው ይሄ ላይ ይላል ኮምፔር ማድረግ ማወዳደር ነው እናየዋለን እንዲሁም ደግሞ ይሄን ምን አድርጉት ይላል ፓስ ቱ ዘ ጆርናል ወይም ደግሞ ሰሰሪ ጆርናል ኢንትሪ አድርጉ ይላል ወይም መዝግቡት ይላል እኒህን ይመስላሉ እንዳጠቃላይ ጥያቄው ልብ በሉ በትክክል ጥያቄውን ከተረዳችሁ በኋላ የሚቀጥሉትን ጥያቄዎች በትክክል መስራት ምንም የሚያስቸግር ነገር የለውም ግልጽ ነው ጥያቄው ግልጽ ነው ብዬ ተስፋ አድርጋለሁ ጥያቄው ግልጽ ከሆነ እንለፍ ወደ ስራው ወደ ሶሉሽን ስለዚህ በመጀመሪያው ደረጃ ታስኳም አድርጉ ይላል ሪካርድ አድርጉ ይላል ምንም ችግር የለውም ይሄ ማቴሪያሉ የተገዛው በ80 ሺህ ብር ነው ኢኩዊፕመንት በ80 ሺህ ብር ዴቢትና ካሽ በ80 ሺህ ብር ብላችሁ ሪካርድ ታደርጋላችሁ ያው በዚህ መንገድ መዘገባሉ ማለት ነው ያው task 1 to show the initial recognition of the assets with the journal entry ይላል ኢኩዊፕመንት በ80 ሺህ ብር and cash በ80 ሺህ ብር that means ይሄንን ማቴሪያል ሲገዙ የገዛችሁት ማቴሪያል በ80 ሺህ ይጨምራል ይሄን ማቴሪያል ሲገዙ ደግሞ ካሽ ስለወጣችሁ ቆጥራችሁ ወይም ጥሬ ገንዘብ በ80 ሺህ ያክል ይቀንሳል የሚለውን ያሳያል ሌላኛው ሁለተኛው ጥያቄ ብዙ ጥያቄ ነው የምንሰራው እዚህ ጋር ላይ የመጀመሪያው calculate depreciation expense ይላል depreciation expense ለመስራት so simple ነገር ነው that is cost minus salvage value divided by useful life በሚለው ፎርሙላ ወይንም straight line method መስራት ነው ምንም የተለየ ነገር የለውም እዛም ሪካርድ አድርጉት ይላል እዛን carrying value ፈልጉ ይላል የአራት ባላንስ ሺት ስሩ ይላል የ3 አመቱን ነው ይላል ስለዚህ እያንዳንዱ መስራት እንችላለን እዚህ ጋር ተመልከቱ ሰኔ 30 2012 at ሐምሌ 1 that means 2011 ነበር አይደል ማቴሪያል ተገዛው ይሄው እዚህ ጋር ላይ እስከ 2012 የአንድ አመት ማለት ነው you see
ሲሰሩ ዲፕሪሲዬሽን ኤክስፔንስ መጀመሪያ ፈልጉ ይለናል። እዚህ ጋር እንደምትመለከቱት ዲፕሪሲዬሽን ኤክስፔንስ ፈልጉ ደግሞ ኦሪጂናል ኮስቱ ማይነስ ሳልቫጅ ቫልዩ ዲቫይድድ ባይ ዩዝፉል ላይፍ ነው። ይሄ ፎርሙላ ተጠቀሙት። ይህን ስታደርጉ ኦሪጂናል ኮስት ስንት ነው? 80 ሺህ ብር ነው የማቴሪያሉ ሲቀነስ ሳልቫጅ ቫልዩ ስንት ነው? 0 ነው አይደል? የለውም ተብለናል። ከዚህ ጋር ላይ ይሄው ኖ ሳልቫጅ ቫልዩ ሲካፈል ለስንት አመት ያገለግላል? ዩዝፉል ላይፉ ለ10 አመት ብለናል። ስታካፍሉት ስንት ይመጣል? 8000። ልብ በሉ ይሄ የመጀመሪያው ዲፕሪሲዬሽን ነው ወይም የመጀመሪያው አመት ዲፕሪሲዬሽን 8000 ያክል ይሆናል። ግልጽ ነው። ስለዚህ 80 ሺህ ብር ያለው ማቴሪያል ለ10 አመት ሲያገለግል ለእያንዳንዱ አመት 8000 ያክል ለ10 አመት ያክል ይመጣል። ዛ 8000 ሲባዛ በ10 80 ሺህ ብር ይመጣል። ያ ማለት ስትሬት ላይን ዲፕሪሲዬሽን ስለሆነ ዛት ኢዝ ኮንስታንት ስለሆነ አጠቃላይ 8000 ያክል ካልኩሌት እናደርጋለን። ዲፕሪሲዬሽን ኤክስፔንስ ለስንት አመት? ለ10 አመት ያክል። ግልጽ ነው። ይሄን ይመስላል። ሳልቫጅ ቫልዩም 0 ስለሆነ ምንም ኢፌክት የለውም። ይሄን ካገኘን በኋላ ሪካርድ ማድረግ ነው። ሁለተኛው ምን ይላል? እዚህ ጋር ላይ ሪካርዲንግ ኦፍ ዘ ጆርናል ኢንትሪ ይላል። አትሊስ ሪካርድ የምናደርገው እችን ቁጥር ነው። ያ ማለት ያመጣናት ዲፕሪሲዬሽን ኤክስፔንስ አትሊስ ዲፕሪሲዬሽን ኤክስፔንስ 8000 እና አኮሙሌት ዲፕሪሲዬሽን 8000 ብለን ሪካርድ እናደርጋለን። ግልጽ ነው እስከዚህ። ሌላኛው ጥያቄ ዲተርማይን ካሪንግ አማውንት ይላል። ቱ ኢንዲኬት ዘ ባላንስ ሺትን ዲፔንድ አድርጋችሁ ካሪንግ አማውንቱን ፈልጉ ይለናል። ሶ ሲምፕል ቀላል ነው። ምንም ያስቸግር ነገር የለውም። ሶ ይሄንን ለመስራት እዚህ ጋር እንደምትመለከቱት ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺትን ለመስራት እዚህ ጋር ላይ እንደምትመለከቱት እሱን ለመስራት ነን ከረንት አሴት አለ። ነን ከረንት አሴት ማለት ከአሴ ፖለቲካ ፍራ ከረንት አሴት ነን ከረንት አሴት የሚባለው ሲኪዩመንት የሚባለው ነን ከረንት አሴት ከሚባለው ውስጥ የሚካተት ስለሆነ ነን ከረንት አሴት በሚል እዚህ ጋር አስቀምጠነዋል። ሶ ይሄን ካለም በኋላ ኢኩዊፕመንት ስንት ሺህ ነው ያለው? 80 ሺህ ብር። የገዛችሁት ኢኩዊፕመንት ስንት ነው? 80 ሺህ ብር ነው ገዝታችኋል። እንዲሁም ከ80 ሺህ ብር ውስጥ የመጀመሪያው አመት ዲፕሪሲዬሽን እንትን አመጣችሁት 8 ሺህ ብር። ቅድም ብያችኋለሁ ቡክ ቫልዩ ወይንም ካሪንግ አማውንት which is equal to ኦሪጂናል ኮስቱ ማይነስ አኩሙሌት ዲፕሪሲዬሽን ብያለሁ። ይሄ ማለት የመጀመሪያው ኦሪጂናል ኮስቱ 80 ሺህ ሲቀነስ የመጀመሪያው አኮሙሌት ዲፕሪሲዬሽን ወይም ዲፕሪሲዬሽን ኤክስፔንስ that is the summation of accumulated annual depreciation which is equal to accumulated depreciation ስለሚሆን ማለት ነው። ይሄም ማለት 8000 እዚህ ጋር ያመጣ ነው ዲፕሪሲዬሽን ኤክስፔንስ ሲቀነሱት ስንት ይመጣል? ካሪንግ አማውንት ወይም ቡክ ቫልዩ 7200 ይመጣል። ከምን በኋላ ነው የአንድን አመት ዲፕሪሲዬሽን 8 አመትን ካነሳን በኋላ ለአንዱን አመት ከሰራ በኋላ ይሄ ኢኩዊፕመንት 72000 ብር ብቻ ያወጣል። 8000 ምን ሆነ? ዛት አሎኬት አድርጓል። ይሄን ይመስላል። ሌላኛው 2013 ዓመተ ምህረት እንዴ እዚህ ጋር እንደምትመለከቱት 2013ን ባላንስ ሺት ወይም ደግሞ ኤክስፔንሱን ፈልጉ እና ጆርናል አድርጉ እንሶ የሚሉ ጥያቄዎች ስላሉ ማለት ነው። እሱ እናያለን። 2013 ላይ ስትመጡ ኦሪጂናል ኮስቱ ሲቀነስ ሳልቫጅ ቫልዩ ዲቫይድድ ባይ ኤስቲሜትድ ዩዝፉል ላይፍ ታረው which is equal to depreciation expense of 2 years ወይም የሁለተኛውን አመት እናገኛለን። ወይም በቀላሉ ስትሬት ላይን ስለሆነ 8000 ሲባዛ በሁለት 16000 ብር ይመጣል። ምንም የተለየ ነገር የለውም። ኮንስታንት ስለሆነ ማለት ነው። ወይም ለ10 አመት በ8000 ያለ ስለሚል ይሄ ማለት 80000 ሲቀነስ 0 ሲካፈል ለ10 ታረጉት 8000 ይመጣል። ምንም የተለየ ነገር ይሄ ሪካርድ ማድረግ ነው። ዲፕሪሲዬሽን ኤክስፔንስ 8000 እና አኩሙሌት ዲፕሪሲዬሽን 8000 ነገር ግን እዚህ ጋር ልዩነት አለው። እዚህ ጋር ላይ አኩሙሌት ዲፕሪሲዬሽን ትራን ቅድም እዚህ ጋር ላይ ለስ 8000 በት ይሄ ሁለተኛው አመት ስለሆነ 16000 ይሆናል፣ እጥፍ ይሆናል። አኩሙሌት ዲፕሪሲዬሽን which equals to 8000 as the first one ሲደመር the second year ደግሞ 8000 አለ 16000 ይመጣል። ስለዚህ ባላንስ ሺት ሲሰሩ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺት ሲሰሩ ኢኩዊፕመንት 80000 ብር አለ ሲቀነስ ለስ አኩሙሌት ዲፕሪሲዬሽን ትመጣ እዚህ ጋር ላይ 80000 ብር። ለምን የመጀመሪያው ከዚህ 8000 ዲፕሪሲዬሽን ኤክስፔንስ አለ፣ ሁለተኛ ደግሞ ከዚህ 8000 አለ። that is the summation of annual depreciation which is equal to accumulated depreciation ስለሚሆን ፎርሙላችን 8000 ሲደመር 8000 16000 ይመጣል። ስለዚህ ሁለተኛው አመት ላይ ዋናው ኦሪጂናል ኮስቱ ሲቀነስ accumulated depreciation which is equal to book value or carrying amount ስለሆነ 64000 ያክል ይመጣል። ግልጽ ነው። የመጀመሪያው አመት 72000 መጣ ማለት የመጀመሪያውን አመት ዲፕሪሲዬሽን ከናነሳ ሁለተኛው አመት ስናነሳ ደግሞ 64000 ያክል ይመጣል።
ግልጽ ነው። 64000 ያክል ይመጣል። አሁንም እዚህ ጋር እንደተጠየቅነው የ2014 ስሩ ስለምንባል የ2014 እንሰራለን። ከዛ በኋላ ነው ምናወዳድረው። ግልጽ ነው። ስለዚህ ከዚህ ጋር እንደምትመለከቱት የ2014ን ስንሰራ ደግሞ በመጀመሪያ ደረጃ እዚህ ጋር ላይ የዲፕሪሺየሽን ኤክስፔንስ ሩል ስለሚል እሱን እንሰራለን። ይህም ማለት ይሄው 2014 ላይ የተቀመጠው depreciation expense which equals original cost minus salvage value or use management useful life ነው። ይሄ ማለት ደግሞ 80,000 ሲቀነስ 0 that is salvage value is 0 ሲካፈል 15 8000 ይመጣል። ተመሳሳይ ነው። ምክንያቱም ስትሬት ላይን ስለሆነ በየአመቱ ዲፕሪሺየሽን የሚያደርገው አዘሲም ነው ለ10 አመት ያክል ምንም የተለየ ነገር የለውም። ስለዚህ ይሄን ካገኘን በኋላ ይሄን ሪካርድ ማድረግ ነው። ዲፕሪሺየሽን ኤክስፔንስ 8000 እና አኩሙሌት ዲፕሪሺየሽን 8000 በሚል ይመጣል። ሶ ከዚህ ጋር ደግሞ ልዩነቱ የመጀመሪያው አመት 8000 ብር አለን፣ ሁለተኛው አመት 8000 ብር አለን፣ ሶስተኛው አመትም 8000 አለን። 8000 ሲባዛ በ3 አመት 24000 ያክል አኩሙሌት ዲፕሪሺየሽን እናገኛለን ማለት ነው። ግልጽ ነው። አኩሙሌት ዲፕሪሺየሽን ወይስ ኳልሱ 8000 ሲደመር የመጀመሪያው አመት የ2012 ሲደመር 8000 2013 ሲደመር 8000 2014 ታደርጉት 24000 ያክል አኩሙሌት ዲፕሪሺየሽን። ይሄ ማለት each individual years depreciation expense is sum ስታደርጉት accumulated depreciation ታገኛላችሁ። ወይንም accumulated depreciation which equals to the summation of each depreciation expense ስለሆነ ማለት ነው። ስለዚህ የሶስቱ አመት depreciation expense accumulated depreciation 24000 ያክል ይመጣል። ሶ 24000 ከሆነ ከ80,000 ላይ 24000 ስታነሱ የቀረው ቫልዩ ወይም ቡክ ቫልዩ ወይም carrying amount ይቀራል። ይህም ማለት ኢኩዊፕመንት ባላንስ ሺት ስንሰራ 80,000 ብር አለን። ለስ አኩሙሌት ዲፕሪሺየሽን 24000 ቅድም ስንት ነበር? 16000 ነበር። ይሲ አሁን 8000 ስንጨምርበት 24000 ይሆናል። 24000 ማለት 80000 ስቀነስ 24000 56000 ይቀራል በሶስተኛው አመት ላይ። እዚህ ነው እንግዲህ ትልቁ ነገር የሚመጣው። ስለዚህ ይሄ ማቴሪያል ከ3 አመት በኋላ ዲፕሪሺየት ካደረገ በኋላ ከ80000 ወደ ስንት ወረደ? ወደ 56000 ያክል ወረደ። ግልጽ ነው። ወደ 56000 ያክል ወረደ። ስለዚህ 56000 ያክል ዋጋ ያወጣል ይሄ ማቴሪያል በሶስተኛው አመት ላይ 2014 ላይ። ነገር ግን ይላል እዚህ ጋር ልውሰዳችሁ። እዚህ ጋር ላይ ሪቫሉዌሽን ሲደረግ ወይም ሲገመት ይሄ ማቴሪያል በሶስተኛው አመት ወይም በ2014 ላይ ስንት ብር ያወጣል ነው የሚለው? 70,000 ብር። ዩሲ ስንሰራ ስንት እናገኝ ነው? 56000 ብር ያወጣል ብለናል እዚህ ጋር ላይ በትክክለኛው ስንሰራ። ነገር ግን ማቴሪያሉ ሲገመት ስንት ያወጣል? 70,000 ብር ትርፍ አለው አይደል? ምክንያቱም በ3 አመት ውስጥ 24000 ዲፕሪሺየት ሲያደርግ ከ80000 24000 ዲፕሪሺየት አደረገ ማለት ቡክ ቫልዩ ወይንም ይሄ ማቴሪያል ማውጣት የሚችለው በዛን ጊዜ 56000 ብር ነው ተብሏል። ነገር ግን ፕሮፌሽናል ኢቫሉዌተር ወይም ደግሞ በፕሮፌሽን በሆኑ ገማቾች ስናስገምተው ከ56000 ብር ይልቅ 7,000 ብር ያወጣል ተብሏል። ስለዚህ ከ56000 7,000 ይበልጣል አይደል? ፕሮፊት አለን፣ ሰርፕለስ ወይም ትርፍ አለን ማለት ነው። እሱ ነው የሚያሳየው። ይሄ ማለት ሶስተኛው ታስክ ላይ ኮምፔር ነው የሚለው ሪቫሉዌሽኑ that is 70,000 እና 56000 that is ሰርፕለስ ነው እንጂ ዴፊሲት አይሆንም። ከ56000 ቢያንስ ነበር ዴፊሲት የሚሆነው። ሶ ሐምሌ 1 2014 ዓመተ ምህረት ፓስ ታይም ኦፍ ጆርናል ኢንትሪ ነው የሚለው ካሪንግ አማውንቱ 80,000 ሲቀነስ 24000 56000 ያለ እንደገና ፌር ቫልዩ ወይም እዚህ ጋር ላይ ኢቫሉዌት ሲደረግ ወይንም ደግሞ ሪቫሉዌሽን ሲደረግ ሐምሌ ላይ ነው። ይሄው እዚህ ጋር ላይ 70,000 ማን ነው 70,000 ተብለናል። ሶ 70,000 እና 56000 ስታስቡ ወላድሮኝ 70,000 ይበልጣል አይደል? ስለዚህ ይሄ ማቴሪያል 56000 ያወጣ ማን ያወጣ ብለን በትክክል በሰራነው መሰረት ሲገመት ግን 70,000 ከሆነ ወደ 14000 ያክል ምናለን ትርፋለን ማለት ነው። ግልጽ ነው። ትርፋለን 56000 70,000 ስለሚበልጥ። ስለዚህ ይሄ ማቴሪያል 14000 ያክል ፕሮፊት ማን ነው ጌን አለን ማለት ነው። ሰርፕለስ አለን፣ ዴፊሲት ሳይሆን ሰርፕለስ አለን ማለት ነው። ሶ ጆርናል ማድረግ ነው። ኢኩዊፕመንት በ14000 ብር ትርፍ አለው። ሪቫሉዌሽን ጌን ወይም ከግመታ ዋጋ ውስጥ 14000 ብር ያክል ትርፍ አግኝተናል የሚለውን የሚያሳዩ ውጤቶች አሉ። ተመልካቾቼ ለዛሬው ከዚህ ነው የሚበቃን። የመጀመሪያው ፕሮጀክትን ይመስላል 5 ናቸው። እያንዳንዱ እናያቸዋለን። በሚቀጥለው የምናየው ደግሞ ሲናሪዮ 2 የሚል ከዚህ ጋር የተቀመጠ በጣም ስለ ታክሴሽን የሚያወራ ትልቅ ስራ አለ እዚህ ጋር ላይ። ይሄን በሚቀጥለው እንሰራዋለን ማለት ነው። ለዛሬው ግን ከዚህ ነው የሚበቃኝ። ግልጽ ያልሆነ ነገር ካለ ያልገባችሁ ነገር ካለ ወይንም ጥያቄው የምትፈልጉ ካላችሁ በኮሜንት ሴክሽን ላይ አናግሩኝ፣ እሰጣችኋለሁ። ምንም ችግር የለም።
እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። ለቻናሉ ተስከማችሁ ሰብስክራይብ አድርጉ። ለዛሬው ከዚህ በቃኝ። መልካም ጊዜ